ሰላም ጤና ይስጥልኝ። በቪዲዮአችን መግቢያ ላይ እንደተመለከታችሁት ዛሬ በዓለማችን ላይ ካሉ እጅግ አስገራሚና አስፈሪ ምስጢሮች መካከል አንዱ ወደ ሆነው እንጓዛለን። በሰሜን አትላንቲክ ውቅያኖስ ውስጥ የሚገኘውና የሰይጣኑ ትሪያንግል በመባል የሚታወቀው የበርሙዳ ትሪያንግልን ነው የምንመለከተው። በዚህ ስፍራ በመቶዎች የሚቆጠሩ አውሮፕላኖችና መርከቦች ያለ ምንም ምልክት ደብዛቸው ጠፍተዋል። ዛሬ በዚህ ቪዲዮ ውስጥ የዚህን ስፍራ እውነተኛ ምስጢር፣ ሳይንሳዊ ግምቶችንና አስፈሪ ክስተቶችን ዘርዘር አድርገን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለአረዳድ አመቺ ይሆን ዘንድ ታሪካችንን በአራት ዋና ዋና ክፍሎች ዘርዘር አድርገን ለማየት እንሞክራለን። በክፍል አንድ የምንመለከተው የበርሙዳ ትራያንግል ታሪካዊ አመጣጥንና የመጀመሪያዎቹ ክስተቶችን ነው። በክፍል ሁለት ደግሞ ስለ በርሙዳ ትራያንግል የተሰጡ ሐሳቦች ወይንም ቲዎሪስ የምንላቸው እንመለከታለን። በክፍል 3 ደግሞ ስለ በርሙዳ የተሰጡ ሳይንሳዊ እውነታዎችን እንመለከታለን። በመጨረሻው ክፍል 4 ላይ ስለ በርሙዳ ትሪያንግል የቅርብ ጊዜ ግኝቶች ምን ይላሉ የሚለውን በአጭር መንገድ ለማየት እንሞክራለን። አሁን ቀጥታ ወደ ክፍል 1 መሰናዳችን እንሄዳለን። ክፍል 1 የበርሙዳ ትሪያንግል ታሪካዊ አመጣጥና የመጀመሪያዎቹ ክስተቶች የሚለውን እንመለከታለን። የበርሙዳ ትሪያንግል ስሙ የገነነው በተለይ ከሁለተኛው የዓለም ጦርነት በኋላ ነበር። ይሁን እንጂ ክሪስቶፈር ኮሎምበስ ወደ አሜሪካ በሚያደርጉበት ጉዞ አንድ እንግዳ የሆነ ነገር በጉዞው ላይ አስተዋለ። ይህም ክስተት የነበረው የኮምፓሶች መዛባትና የብርሃን ነጸብራቆችን እንዳየ በገመናው ላይ ሊያሰፍር ችሏል። ነገር ግን በጣም ታዋቂው ክስተት በ1945 የተከሰተው ፍላይት 19 ወይም ፍላይት 19 በመባል የሚታወቀው ክስተት ነበር። ይህም በጊዜው የነበረው 5 የአሜሪካ የባህር ኃይል ቦምብ ጣይ አውሮፕላኖች ለልምምድ ወጥተው በድንገት ደብዛቸው ጠፋ። የጠፉትን ለመፈለግ የወጣው ሌላኛው አውሮፕላንም ሳይመለስ ቀረ። ይህ ክስተት ነበረ መላውን ዓለም ያስደነገጠውና ለበርካታ መላምቶች በር የከፈተው። ክፍል 2 ደግሞ ስለ በርሙዳ ትሪያንግል የተሰጡ ወይም የተነገሩ መላምቶችን ነው የምናየው። ይህ ክፍል በዋናነት የሚያብራራው በሰዎች ዘንድ በሰፊው የሚነገሩ ሐሳቦች ነገር ግን በሳይንስ ዓለም ሙሉ በሙሉ ያልተረጋገጡ ግምቶች ወይም ቲዎሪዎችን የያዘ ነው። ይህ ክፍል በዋናነት ደግሞ 4 ዋና ዋና ቲዎሪዎችን የያዘ ነው። አንደኛ ማግኔቲክ ቫሪያንስ ወይም የመሬት ስበትና ማግኔቲክ ፊልድ የሚል ቲዎሪ አለ። ይህ ግምት የሚለው በዚህ ቦታ ወይም በበርሙዳ ትሪያንግል ኮምፓስ በትክክል አይሰራም። በመደበኛ ሁኔታ ኮምፓስ የሚያሳየው የሰሜንን ዋልታ ወይም ማግኔቲክ ኖርዝን ነው። ነገር ግን በበርሙዳ ትሪያንግል አካባቢ ኮምፓስ እውነተኛውን ሰሜን ወይም ትሩ ኖርዝን ያሳያል። በዚህ የተነሳ አብራሪዎች ይህንን ልዩነት ካላወቁ አቅጣጫቸውን ይስታሉ። አቅጣጫውን የሳተ አውሮፕላን ደግሞ ነዳጅ ጨርሶ ባህር ላይ ሊወድቅ ይችላል የሚል ግምት ወይም መላምት ነው። ሁለተኛው ቲዎሪ ወይም መላምት ሚቴን ጋዝ የሚል ነው። ይህ ደግሞ የባህር ውስጥ ፍንዳታ መርከቦችን ያሰምጣል የሚል ግምት ነው። ይህ አገላለጽ በሌላ በኩል ሲብራራ ከባህር በታች ከፍተኛ መጠን ያለው ሚቴን ጋዝ ተከማችቶ ይገኛል። ይህ ጋዝ በድንገት ተገፍቶ ወደ ላይ ሲወጣ ውሃው ላይ አረፋ ይፈጥራል። ይኸውም ውጤቱ ውሃው አረፋ ሲሆን ክብደት የመሸከም አቅሙን ይቀንሳል። በዚህ ጊዜ አንድ መርከብ በዚያ አረፋ ላይ ካለች ልክ ጉድጓድ ውስጥ እንደገባች ያህል በፍጥነት ትሰምጣለች የሚል ቲዎሪ ነው። ሶስተኛው መላምት ኤሊያንስ ወይም ባዕድ ፍጡራን በዚያ አካባቢ አሉ የሚል ግምት ነው። ይህ ሳይንሳዊ መረጃ የሌለው ነገር ግን በፊልሞችና በልቦለዶች የሚታወቅ ግምት ነው። አንዳንድ ሰዎች የባዕድ ፍጡራን በዚያ አካባቢ መሸሸጊያ አላቸው ወይም የሰው ልጅ ለመመርመር መርከቦችንና አውሮፕላኖችን ያጠፋሉ ብሎ ያምናሉ። የዚህ ግምት ወይም መላምት ዋነኛው ምክንያት የሆነው ምንም ፍርስራሽ ወይም ምልክት ሳይተው የሚጠፉ ነገሮች ስለሚበዙ ሰዎች ከዚህ ምድር ውጪ ያለ አካል ወስዶት ነው የሚል መደምደሚያም ያስቀምጣሉ። አራተኛው ቲዎሪ ዘ ሎስት ሲቲ ኦፍ አትላንቲስ ወይም የጠፋችው የአትላንቲስ ከተማ ቲዎሪ የሚል ነው። ይህ መላምት ደግሞ ጥንታዊ ተረት ላይ የተመሰረተ ነው። አትላንቲስ ከ1000 ዓመት በፊት በባህር ውስጥ ሰምጣለች የምትባል እጅግ የሰለጠነች ከተማ ነበረች። የከተማ መገኛ በትክክል ባይታወቅም ብዙዎች በበርሙዳ ትሪያንግል ስር ትገኛለች ይላሉ። ይህ ግምት በአብዛኛው የተመሰረተው የከተማዋ ነዋሪዎች ይጠቀሙባቸው የነበሩት ኃይለኛ ክሪስታሎች ወይም የኃይል ምንጮች አሁንም
ከባህር ስር ሆነው ከፍተኛ ጨረር ይለቃሉ። ይህም የአውሮፕላኖችን ሞተር ያበላሻል በሚል እምነት ላይ የተመሰረተ ነው። እነኚህ አራቱን ቲዎሪዎች ለማጠቃለል ያህል እነኚህ ከላይ የጠቀስናቸው አራቱ ነጥቦች ሰዎች እዚያ አካባቢ ነገሮች ለምን ይጠፋሉ ለሚለው ጥያቄ የሰጡት መልሶች ናቸው። አሁን ቀጥታ ወደ ክፍል 3 እንሸጋገራለን። ክፍል 3 ስለ በርሙዳ ትራያንግል ሳይንሳዊ እውነታዎች። ስለ በርሙዳ ትራያንግል ሳይንቲስቶች የሰጡት መላምቶችና ግምቶች 3 ናቸው የምናየው በዚህ ቦታ። አንደኛውና የመጀመሪያው በቦታው በጣም አስቸጋሪ የአየር ሁኔታ እንዳለ ይገመታል። ይህም የሚያብራራው አካባቢው ለከባድ አውሎ ንፋስ ወይም ሃሪኬንስ የተጋለጠ ነው። ወደ ሁለተኛው ስናልፍ ደግሞ በቦታው በጣም ከባድ የባህር ሞገድ ወይም ገልፍ ስትሪም እንዳለ ይታመናል። ይህ በጣም ፈጣንና ኃይለኛ በመሆኑ ማንኛውንም ፍርስራሽ በፍጥነት ከአካባቢው ያርቃል የሚል ግምት ነው። ሶስተኛው ግምት ደግሞ የሰው ስህተት ይላል። የሰዎችን ስህተት ነው የሚያብራራው። ብዙዎቹ ጠፉ የተባሉ አውሮፕላኖች በአብራሪዎች ስህተት ወይም በቴክኒክ ብልሽት እንደሆነ ይገመታል። እነኚህ ሶስቱ በሳይንቲስቶች ወይም በሳይንሱ ዓለም የተሰጡ መላምቶች ወይም ቲዎሪ ናቸው። አሁን ወደ ክፍል 4 ነው የምናልፈው፣ ወደ መጨረሻ መሰናዳችን ማለት ነው። ክፍል 4 የቅርብ ጊዜ ግኝቶች ስለ በርሙዳ ትራያንግል ምን ይላሉ የሚለውን እንመለከታለን። በቅርብ ጊዜ የተደረጉ ጥናቶች እንደሚያሳዩት በዚህ ቦታ ሄክሳጎናል ወይም 6 ማዕዘን ያላቸው ደመናዎች ይፈጠራሉ። እነዚህ ደመናዎች እንደ የአየር ቦምብ በማገልገል በሰዓት ከ270 ኪሎ ሜትር የሚጓዝ ንፋስ ይፈጥራሉ። ይህ ንፋስ ደግሞ ግዙፍ መርከቦችን የመገልበጥና አውሮፕላኖችን የመጣል አቅም አለው የሚል ግኝት ነው። አሁን ከላይ የጠቀስናቸው ሀሳቦችን ለማጠቃለል ያህል የበርሙዳ ትራያንግል ለብዙ ዘመናት ሰዎችን ሲያስፈራ የኖረ ምስጢር ነው። ምንም እንኳ ሳይንስ አሳማኝ ምክንያቶችን ቢያቀርብም አሁንም ድረስ መልስ ያላገኙ ብዙ ጥያቄዎች አሉ። እናንተስ ምን ይመስላችኋል? የበርሙዳ ትራያንግል በእርግጥ ምስጢራዊ ኃይል አለው ወይስ የተጋነነ ወሬ ነው? አስተያየታችሁን በኮሜንት ስር አስፍሩልኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ሌላ አስገራሚ ርዕስ ይዘን እስክንመጣ ድረስ ደህና ቆዩ። ቻው